መስጠት የልብ እንጂ የአቅም ጉዳይ አይደለም። ከዓመታት በፊት ቢልጌት ከአንተ የሚበልጥ ባለጠጋ አለ ተብሎ ተጠይቆ ነበር። እሱም ሲመልስ አዎ በሀብት የሚበልጠኝ አንድ ጥቁር ሰው አለ ብሎ መለሰ። ከብዙ ዓመት በፊት ወደ ኒውዮርክ መሄድ ነበረብኝ። ወደ ኒውዮርክ ለመሄድ አየር መንገድ ሳለ የተለያዩ ጋዜጦችን የጋዜጣ አዟሪዎች እጅ ላይ አየው። ካየኋቸው ጋዜጦች መካከል አንዱን ወደድኩት። ለመግዛት አስቤ ኪሴ ስገባ ዝርዝር ስላጣው ሳልገዛው መልሼ ተውኩት። በድንገትም አንድ ጥቁር ጋዜጣ አዟሪ ልጅ መጣና ጋዜጣውን ሰጠኝ። ዝርዝር የለኝም አልወስደውም አልኩት። እርሱም ችግር የለውም በነፃ ውሰድ አለኝና በነፃ ሰጠኝ። ከ19 ዓመት በኋላ ማለትም ባለጸጋ ከሆንኩ በኋላ ያንን ልጅ ፈልጌ ለማግኘት ወስኜ ከአንድ ወር ተኩል ፍለጋ በኋላ አገኘሁት። ከዚያም አወከኝ ብዬ ጠየኩት። አዎ አውቄሃለሁ፣ ዝነኛው ቢልጌት አይደለህምን አለኝ። ከብዙ ዓመት በፊት ጋዜጣ በነፃ ሰጥተኸኛል። ያንን ውለታህን አካክሼ መመለስ ፈልጋለሁና የፈለግከውን የትኛውንም ነገር እሰጥሃለሁ ጠይቀኝ አልኩት። ያም ጥቁር ሰው በምንም ልታካክሰው አትችልም አለኝ። እኔም ለምን አልኩት። እኔ የሰጠውህ ድሃ በነበርኩ ጊዜ ከድህነቴ ላይ ነው። አንተ ግን ልትሰጠኝ የመጣኸው ባለጠጋ በሆንክ ጊዜ ነው። እነዚህን ሁለቱን እንዴት አካክሰህ ልትሰጠኝ ትችላለህ ሲል ጠየቀኝ። ቢልጌትም ያ ጥቁር ወጣት በእርግጥም ከእኔ የሚበልጥ ባለጠጋ ነው አለ። ለመስጠት ባለጠጋ መሆን አይጠበቅብህም፣ ወይም ባለጠጋ እስክትሆን ድረስ አትጠብቅ። መስጠት የልብ ጉዳይ ነው እንጂ የአቅም ጉዳይ አይደለም። ያለውን የሰጠ ንፉግ አይባልም እንዲሉ አበው። ተወዳጆች ሆይ ማለፍ መለወጥ በሌለባት በመንግስተ ሰማያት ጸጋንና ክብርን እናገኝ ዘንድ በምግባር በትሩፋት እናጊጥ። በዚህ ዓለም የሚኖረን ውበትና ጌጥ ድንገት ታይቶ የሚጠፋ ነው። የማይቻል ቢሆን ምንም በሽታ፣ ሐዘን፣ ብስጭት ይህን የመሳሰሉት ሁሉ ባያገኘን እንኳን የዚህ ዓለም ውበትና ጌጥ 20 ዓመት ነው። በወዲያኛው ዓለም የሚሰጠው የሚገኘው ክብር ግን በስቶ ሲሰጥ ይኖራል እንጂ መቼም ቢሆን መቼም አያልፍም አይለወጥምም። እርጅና የለም፣ ቆዳው አይጨማደድም፣ ደዌ ሥጋ ደዌ ነፍስ አያገኘውም፣ ሐዘን አያወያየውም። በዚያ የምናገኘው ክብር፣ ውበት፣ ጌጥ ከዚህ ሁሉ የተለየ ነው። በዚህ ዓለም የምናገኘው ክብርና ውበት ግን የሚጠፋው ገና ከመምጣቱ ነው። ቢመጣም እንኳን አድናቂዎቹ ብዙ አይደሉም። ትሩፋትን ጌጥ ያደረጉ ሰዎች አያደንቁትም። የሚያደንቁት አመንዝሮች ናቸው። ስለዚህ ከዚህ ዓለም ከሆነው ክብር ልንለይ ይገባናል። መንግስተ ሰማያትን እንወርስ ዘንድ ልንፈልገው የሚገባን ትሩፋትን ነው። ሕይወት ውድድር አይደለችም። አንተ በሆስፒታል ተወልደ ይሆናል፣ እኔ በቤት ውስጥ ተወልጃለሁ። ሁለታችንም በሕይወት እየኖርን ነው። አንተ በግል ትምህርት ቤት ተምረ ይሆናል፣ እኔ በመንግስት ትምህርት ቤት ተምሬያለሁ። ሁለታችንም በአንድ ዩኒቨርሲቲ ጨርሰናል። አንተ ከምቹ አልጋ ላይ ከእንቅልፍ ነቅተ ይሆናል፣ እኔ ከመሬት ላይ። ሁለታችንም የሰላም ሌሊት አሳልፈናል። አንተ የለበስካቸው ልብሶች ውብና ውድ ይሆናሉ፣ የእኔ ቀላልና ርካሽ ናቸው። ሁለታችንም ራቆታችንን ሸፍነናል። አንተ ብዙ የምግብ አይነቶችን ከጥሩ መስተንግዶ ጋር አማርጠ በልተ ይሆናል፣ እኔ ቤት ያፈራውን በልቻለሁ። ሁለታችንም ግን የምግብ ፍላጎታችንን ለማርካት ተመግበናል። አንተ ውድ የቤት መኪና ትነዳ ይሆናል፣ እኔ የህዝብ ትራንስፖርት እጠቀማለሁ። ሁለታችንም ግን ወደ ፈለግንበት መዳረሻ ደርሰናል። ምናልባት ይህንን ጽሑፍ እያነበብክ ያለኸው በሳምሰንግ ጋላክሲ ወይም በአይፎን ስልክ ታግዘ ይሆናል። እኔ ይህንን የምጽፈው ስክሪኑ በተሰበረ ስልክ ቢሆን እንኳን ሁለታችንም መልእክቱ እኩል ታይቶናል። ይኸውልህ፣ ሕይወት የፉክክር መድረክ አይደለም። ነገሮችን ለማሳካት ብዙ መንገዶች ቢኖሩ እንኳን ሁሉም የህይወት መስመሮች የሚመሩን ወደ አንድ አቅጣጫ ነው። ይኸውም ሞት። ደግሞ ደስታ ሁሉንም ነገር በማግኘት ውስጥ አይመጣም፣ ካለን ነገር ውስጥ መልካሙን በማውጣት እንጂ። ትልቁ ቁም ነገር ያለው ራስህን የምታይበት መነጽር ነው። ደስታ ማለት የምትወደውን ማግኘትም አይደለም። ደስታ ማለት ያገኘኸውን በቂ ነገር መውደድ ነው። ልብ በል፣ ያንተ በዚህ ዓለም መኖር የሚያስደስተው ሌላውን ሲሆን አንተን የሚያስደስትህም የሌላው መኖር ነው። የትላንት ትላንት
ምንም አልነበረህም። ምንም ሳትይዝ ራቁትህን ወደዚች ዓለም የተቀላቀልከው። ይሁንና ትላንት ያጣኸውን ዛሬ አግኝተሃል። ዛሬ ያጣኸውን ነገ ታገኘዋለህ። ሁሉንም ደግሞ የነገ ነገ ታጠዋለህ። በአጭሩ አንድ ቀን ሁሉንም ትተህ ትሞታለህ። ታዲያ ለምን ይሆን ይሄ ሁሉ ትዕቢት? ለምን ይሆን ይሄ ሁሉ ራስ ወዳድነት? ለምን ይሆን ይሄ ሁሉ ክርክር፣ ጭቅጭቅና ንትርክ? ለምን ይሆን ይሄ ሁሉ ቅናት? ለምን ሲሆን ይሄ ሁሉ ጥላቻ? እኮ ለምን ይሆን ይሄ ሁሉ የክፋት ስራ? ጥለን ለምንሄደው ዓለም እስኪ ለሞት ሩብ ጉዳይ እንደቀረው ሰው እንኑር። ደሃ ሀብታም እያልክ ሳታዳላ፣ የተማረ ያልተማረ ብለህ ሳትለይ፣ መልከ መልካም መልከ ጥፉ ሳትል፣ ባለስልጣን ተራ ሰው ብለህ ሳትመርጥ፣ ሁሉንም በሰውነቱ እኩል ተመልከት። ስማ፣ እርዳ፣ አድንቅ፣ አመስግንም። ምክንያቱም የሁላችንም ፍጻሜ አንድ ስፍራ መቃብር ነውና። በሰዎች ደስታ ደስ ይበልህ፣ ራስህንም በዚህ ምድር ብቻ አትለካው። ከዚህ ዓለምም ወዲያ ያለውን ሕይወትን አስብ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ።